ቪዲዮውን ሼር በማድረግ ጀምሩና ለብዙዎች አድርሱት። ጓደኛዬ አንድ ጥያቄ ልጠይቅህ። ችግር የለውም ጠይቀኝ። ጥምቀት በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው። ኖ ጥምቀት በኢየሱስ ስም ነው። ምን አልክ? ጥምቀት በአብ በወልድ በመንፈስ ቅዱስ ስም ሳይሆን ጥምቀት በኢየሱስ ስም ነው። ኖ ተሳስተሃል። ጥምቀት በኢየሱስ ስም ሳይሆን በአብ በወልድ በመንፈስ ቅዱስ ስም ነው። ምክንያቱም መጽሐፍ ቅዱስ ላይ በማቴዎስ ወንጌል ላይ ኢየሱስ ክርስቶስ የተናገረው ቃል አለ። ትእዛዝ ሰጥቶናል። ምን ብሎ ነው ትእዛዝ ሰጣን? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቶች አድርጉ ብሎ ትእዛዝ ሰጥቷል። ስለዚህ ጥምቀት ኢየሱስ ክርስቶስ ከተናገረው ውጪ ሌላ አለ የምትል ከሆነ ትክክል ወይም እውነት አይመስለኝም። ምክንያቱም ኢየሱስ ክርስቶስ ነው እዚህ ቦታ የተናገረው በራሱ አፍ። ኦኬ፣ እንደዛ ከሆነ ኢየሱስ ክርስቶስ በራሱ አፍ ለማን ነው ትእዛዝ የሰጠው? ለኛ ነው። እንዴት ለማን ነው ዘላለ? አይታል እዚህ ጋር ለኛ አይደለም ትእዛዙን የሰጠው ለሐዋርያቶች። ምን ማለት ነው ደግሞ? መጽሐፍ ቅዱስ የተጻፈው ለኛ ነው ወይስ አይደለም? ኖ መጽሐፍ ቅዱስ የተጻፈው ሳይሆን ትእዛዙ የተሰጠው ለኛ አይደለም ለሐዋርያቶች ነው። ኢየሱስ ክርስቶስ ትእዛዙን የሰጠው የዛን ሰዓት። ኦኬ ደስ ይላል። ምን ብሎ ነው ትእዛዙን የሰጠው? አሁን ቶሎ ጥያቄ ጠይቃል። ምን ብሎ ትእዛዙን ሰጠ? ትእዛዙን የሰጠው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዟቸውንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁሌ ከእናንተ ጋር ነኝ። እና አሁን ምንድነው ያንተ ፍላጎት? ምንድነው? ያው ኢየሱስ ክርስቶስ ነው እዚህ ጋር ትእዛዙን የሰጠው። እኛ በዛ በትእዛዙ መሰረት ነው እየተጠመቅን አይደለም በአብ በወልድ በመንፈስ ቅዱስ። አሁን አንተ እዚህ ጋር የፈለከው ምንድነው? ኖ አሁን አንተ እኛ አትበል። ለኛ አይደለም ትእዛዙ የተሰጠው ለሐዋርያቶች። ስለዚህ በዛ በተሰጠው በትእዛዙ መሰረት ሐዋርያቶች ስራውን ጀምረዋል፣ ሰርተዋል፣ አጥምቀዋል። በመጽሐፍ ቅዱስ እንደዛ የሚል ቦታ አለ። ያጠምቁም የተጠመቀም በዛው ስም ማለት በመጽሐፍ ቅዱስ። እና በመጽሐፍ ቅዱስ ውስጥ ከሌለ እንዴት ነው መሆን አለ? ጥያቄን ጠይቅ። ከሌለ ያለውን መፈለግ። ለምሳሌ ኢየሱስ ክርስቶስ ትእዛዙን ከሰጠ በኋላ የተናገረው ነገር አለ። እሱ ምንድነው? በሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል። እናንተ ለዚህ ምስክሮቼ ናቸው። እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏል። ኢየሱስ ክርስቶስ ትእዛዙን ከሰጠ በኋላ ሐዋርያቶች አልሄዱም። ምንድነው የሆኑት? ትእዛዙን ከሰጠ በማቴዎስ ወንጌል ላይ ትእዛዙን ሰጠ። ከዛ በኋላ ደግሞ በሉቃስ ወንጌል ላይ ምንድነው ያለው? በኢየሩሳሌም ከተማ ቆዩ አለ። ቆዩ ካለ መቼስ ቆይ ከተባለ ወይም ቆይ ከተባለ እዛ ጠብቅ ከተባለ ሄጃለሁ ማለት አይችልም። ጠብቃለሁ። እነሱ እዛ ጠበቁ ነው በኢየሩሳሌም ከተማ። በኢየሩሳሌም ከተማ ከጠበቁ በኋላ በዮሐንስ ወንጌል ላይ ሲናገር እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ብሎ ኢየሱስ ክርስቶስ እንደገና ቅድም በማቴዎስ ወንጌል ላይ ኢየሱስ ክርስቶስ ራሱ ነው የተናገረው። ሉቃስ ወንጌል ላይም ኢየሱስ ክርስቶስ ራሱ ነው የተናገረው። አሁንም በዮሐንስ ወንጌልም ኢየሱስ ክርስቶስ ራሱ ነው እየተናገረ ያለው። ምንድነው ያለው? እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ከዛ እውነተኛ መንፈስ መቼ መጣ? ሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ እውነተኛ መንፈስ መጣ። እውነተኛ መንፈስ ከመጣ በኋላ ጴጥሮስ ቁጥር 38 ላይ ስራውን ጀመረ። በዛን ቀን 3000 የሚል ነፍሳት በኢየሱስ ስም ተጨመሩ። ከዛ በኋላ ሐዋርያቶች በማን ስም ነው መጠመቅ የጀመሩት? በኢየሱስ ክርስቶስ ስም ማለት ነው። ስለዚህ በኢየሱስ ክርስቶስ ስም እነማን ተጠመቁ? ማን ተጠመቀ? በሚለው ላይ ከሄድን ሐዋርያት ሥራ ምዕራፍ 8 ከቁጥር 14 የሰማርያ ሰዎች በኢየሱስ ስም ተጠምቀዋል። ሐዋርያት ሥራ ምዕራፍ 19 ቁጥር 1 የኤፌሶን ሰዎች በኢየሱስ ስም ተጠምቀዋል። ሐዋርያት ሥራ 9 ምዕራፍ 9 ቁጥር 18 ሐዋርያ ጳውሎስ ራሱ በኢየሱስ ስም ተጠምቋል። ስለዚህ ጥምቀቱ በኢየሱስ ስም ነው፣ በአብ በወልድ በመንፈስ ቅዱስ ስም አይደለም። ቶታል በቃ። ስለዚህ በኢየሱስ ስም ተጠመቁ፣ ክርስቶስን ልበሱ። አንተም ክርስቶስን ልበስ፣ በኢየሱስ ስም ተጠመቁ። በጣም ይገርማል። ቆይ ግን ስንት አካል ነው ያለው? እግዚአብሔር ስንት አካል አለው? አካልማ እስቲ ስንት አካል እንዳለ ሁላችሁም በኮሜንት ላይ ሞክሩ። ቪዲዮውን ሼር፣ ላይክ፣ ኮፒ ሊንክ በማድረግ ለብዙዎች አድርሱ። መልካም ጊዜ ይሁንላችሁ።